ሳፕ ዩቲዩብ እንዴት ናችሁ? ዛሬ ደግሞ የምናወራው ስለ ቭላድ ዘሰርድ ሲሆን ማለት ነው። ይሄ ሰው እጅግ በጣም አረመኔ ከሚባሉ ንጉሶች አንዱ ነው። ነገር ግን አረመኔ እንዴት ሆነ? አንድ የዋህ ልጅ እንዴት እጅግ ገና በ17 ዓመቱ ወደ አደገኛ ነፍሰ ገዳይነትና እጅግ በጣም ተፈሪ ከሆኑ እንደነዚህ አይነት እጅግ በጣም አስፈሪ ፊልሞችን እንዲሰሩበት በታሪኩ ላይ ሁሉ ሰዎች የሰራበት ፊልም በዚህ ልጅ ላይ ለምንድን ነው? እንዴትስ ያ ምስኪን ልጅ ገና በ17 ዓመቱ መርሲለስ ወይም ደግሞ እጅግ በጣም አረመኔ ነፍሰ ገዳይ እንዲ ቪዲዮ ከመጀመሪያችን በፊት ቤተሰብ ላይክ እና ኮመንት በማድረግ እንዲሁም ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ እንጠይቃለሁ። አመሰግናለሁ። ወደ ቪዲዮ ድራኮላ ስናስብ ማን ነው ካወላለዱ እስከ አስተዳደጉ ድረስ ማሰብ አለብን። ይሄ ሰው ከመጀመሪያው ጀምሮ በጣም መጥፎ ሰው አልነበረም። በልጅነቱ ከትራንስፌሊያ በምትባል ትንሽዬ ሀገር ውስጥ ከንጉስ ልጅ የተወለደ ነበር። የንጉስ ልጅ ቢሆንም ግን የእቁባት ልጅ በመሆኑ ምክንያት ከፍተኛ ፍቅርና ጥሩ ትኩረት እያገኘ ያደገ ልጅ አልነበረም። በወቅቱ አባትየው ከኦቶማኖች የመጣበትን ጫና ለመቋቋም ሲል ከኦቶማኖች ጋር አንድ ውሳኔን ይወስናል። ልጆቼን ለእናንተ ልስጣችሁና እንደማልነካችሁ ማስተማመኛ ሁኑ በማለት ቭላድንና ሌላኛው ወንድሙን ለኦቶማኖች ይሰጣሉ። ኦቶማኖችም ጋር በነበሩበት ጊዜ የሰይፍ አጠቃቀም የፈረስና እንዲሁም ደግሞ የእስልምና ትምህርትን እያስተማሯቸው ነበር። በዛ መሃል ቱርኪሽም ለመማር ችሎ ነበረ። ነገር ግን ቭላድ በውስጡ አንድ ነገር አለ። በፍጹም እስላሞችንም ሆነ ኦቶማን ኢምፓየሮችን አይወዳቸውም ነበር። ይሄ እውነታው ነበረ። እጅግ በጣም ይጠላቸው ነበር። ነገር ግን አባቱን ማስቀየም ስለማይፈልግ ስለነበረ ዝም ብሎ ምስኪን ልጅስ እንዴት ከአንድ የዋህ ልጅነት ወደ እጅግ በጣም አስፈሪ ፊልሞች እስከዛሬ ድረስ የሚሰራባቸው ሰዎች እንዴት ተቀየጠኝነት። እነዚህን ፊልሞች ከጀርባ የምትመለከቷቸውን አይታችኋቸው እንደምታውቁ አልጠራጠርም። ምክንያቱም እጅግ በጣም ማስፈሪና እንዲሁም ደግሞ ማለት በድራኮላ ላይ ተመስርተው የተሰሩ ናቸው። ያ ልጅም ህይወቱ የተጀመረው ይሄ አስፈሪ ባህሩም የጀመረው እዚህ ጋር ነው። አንድ የሚፈልገው ነገር ቢኖር በሰላም አባቱን ንጉስናውን ይዞ እንዲኖር ነበር። ነገር ግን አባቱ በገዛ ሰዎቹ ማለት ነው በውስጥ መንገድ ተገድሎ እንደሞተ ይሰማል። ያን ጊዜም ኦቶማኖቹ እነሱን አንፈልጋቸውም በማለት ሊገሏቸው ይወስናሉ። ወንድምየው ነበር በመጀመሪያ የዚህ ቅጣት ዋና ተጠቂ ሆነው። ወንድምየውን አይኑን በጋለ ብረት አጥፍተው እዛው ከነ ህይወቱ ይቀብሩታል። ይህንንም የተመለከተው ቭላድ አእምሮን ይስታል። ገና በ16 ዓመቱ ይሸሽና ወደ ቡልጋሪያ ይገባል። ቡልጋሪያም እዛ ከአጎቱ ጋር በመኖር ማለት ነው አጎቱ ጋር 17 ዓመት እስኪሞላው ድረስ ይቆያል። 17 ዓመትም ከሞላው በኋላ የቡልጋሪያ ወታደሮችን በመሰብሰብ ኦቶማኖችን ለመውጋትና ትራንስቬሊያን ለማስለቀቅ ትራንስፌሊያን በደረሰ ጊዜ እጅግ በጣም ትንሽ ወታደሮች ከነበሩት የኦቶማን ኢምፓየሮች ደግሞ በወቅቱ ከ60 ሺህ እስከ 50 ሺህ የሚሆኑ ወታደሮች ነበሯቸው። ነገር ግን አንድ ነገር ያውቅ ነበረ። አንዴት እንደ ስትራቴጂ እንዳላቸው ምን ያክል አቅም እንዳላቸው እና የት ቦታ እንደሚቀመጡ በደንብ ያውቅ ስለነበረ እጅግ በጣም ህገወጥ በሆነ ሁኔታ ወይም ደግሞ ጦርነት ላይ ይደረጋሉ በማይታሰብ ሁኔታ ሰዎችን ይገላቸው ነበረ። ከገደላቸውም በኋላ ሬሳቸውን አይቀብሮም ወይም አይጥሉም። እጅግ በጣም በሚያስፈራ ሁኔታ ሴቶች፣ ህፃናት ወይም ደግሞ ትልልቅ ሰዎችን ሳይል ማለት ነው በዚህ አይነት መንገድ 2 ሜትር እንጨት ላይ ይሰቅላቸውም ነበር። ይህንንም የሚያደርገው በምክንያት ነበረ። እጅግ በጣም አስቀፋፊ ጉዳይ ቢሆንም ነገር ግን አንድ ነገር ያምን ነበረ። ሌሎች ኦቶማኖች ለእገዛ በሚመጡ ጊዜ ይህንን ሲያዩ እጅግ በጣም ፍርሃት እየተሰማቸው ነበር ወደሱ የሚመጡት። ያን ጊዜም እነሱ በጣም በፍርሃት ነበር የሚሄዱት። ነገር ግን እሱ ውሃቸውን በመበከል ምግባቸውን በመበከል ሴቶችን በመጠቀም እጅግ በጣም ከፍተኛ ጉዳት ካደረሰባቸው ኦቶማኖች ላይ የመጀመሪያው ሰው አንዱ ነው። ቭላድ ኦቶማን ከደረሰ በኋላም ማለት ነው ንጉስናውን ለማግኘት ወንበሩንም ለመውሰድ ብዙ አልፈጀበትም ነበር። ምክንያቱም ዝናው ከሱ ቀድሞ ደርሶ ነበረ። ነገር ግን በዛ መሃል አባቱን የከዱት ሰዎችም አሁንም በዛ ስልጣን ላይ እንደነበሩ ስለሚያውቅ እጅግ በጣም በሚያስጠላ ሁኔታ እነሱንም ይገላቸው ጀመር። አንድ ጊዜ አንድ ስብሰባ ብሎ ይጠራቸውና እዛው በር አዘግቶ የተመረዘ ወይም በገዛ እጃቸው እንዲጠጡ አድርጓቸው ነበር። ልጆቻቸውና ሚስቶቻቸውን ደግሞ እንደመማር ወይም ደግሞ እንደ ምርኮኛ እንደመያዝ። እሱ ግን ያደረገው ነገር እጅግ በጣም የሚያስፈራ ነበር። ሌሎች እንዳይከዱት በሚል ሁኔታ እነሱንም የ2 ሜትር እንጨት ላይ ዘቅዝቆ ሰቅሏቸው ነበር። ይሄ እጅግ በጣም የሚያስፈራ ነገር ነበረ። ነገር ግን ፍርሃት በሰው ልብ ውስጥ መጫር ቢችልም እምነት ግን ሊጭር አልቻለም ነበር። በዚህም ጊዜ ነበረ የንጉሱ ትክክለኛ ልጅ ወይም ደግሞ ከሌላኛዋ ከትክክለኛዋ ንግስት የተወለደው ልጅ ከዙሪያው ማጥመድ ወጥመድ የጀመረው። ያን ጊዜም ቭላድ ለመጀመሪያ ጊዜ በያዘው ስልጣን ላይ ይወርዳል። ከዛም ወደ አጎቱ ጋር ሸሽቶ በመሄድ አጎቱ ጋር ረዥም ጊዜ ይቀመጣል። ረዘም ላለ ጊዜ ቢቀመጥም ማለት ነው በውስጡ የኦቶማኖች ጥላቻና እንዲሁም ደግሞ ከስልጣኑ ያወረዱትን ሰዎች የመበቀል ፍላጎቱ እጅግ በጣም እየጨመረ ነበር። ከዛም በኋላ እዛ የነበረውን ትዳር ሚስቱን ትቶ ወደ ኦቶማን
ውጭ ይመለሳል። ኦቶማኖችም ጋር ከሄደ በኋላ ማንነቱን በመደበቅ ድጋሚ የራሳቸውን ወታደር ይዞ ሄዶ ትራንስፌሊያን በማጥቃት ለሁለተኛ ጊዜ በትራንስፌሊያ ላይ ስልጣን ላይ ይቀመጣል። ይህን ጊዜም እጅግ በጣም ተፈሪ ሰው ስለነበረ ሮማንያ ድረስ ስሙ ይነሳ ነበረ። በዚህም ጊዜ ብዙ የተለያዩ የማካበር ነገሮችም እውነታዎችም ተጨምሮበት ነበር። ከተካበሩት ነገሮች መቃብር ውስጥ ነው የሚተኛው፣ ደም ይጠጣል፣ የሰው ስጋ ይበላል የሚባሉት ነገር ነበሩ። ነገር ግን እሱን ባያደርግም አንድ እውነታ ግን ነበር። እጅግ በጣም አረመኔውና እጅግ በጣም ጨካኙ ንጉስ እሱ ነበር። ቭላድ ድራኮላ ኦቶማኖችን ሙሉ ለሙሉ ማጥፋት ባይችልም ነገር ግን እጅግ በጣም ተፎካክሯቸው ነበር። እጅግ በጣም ጉዳት አድርሶባቸው ነበር። ነገር ግን ኦቶማኖችን ሙሉ ለሙሉ ለማጥፋት ወታደሮቹን ማጠከር እንዳለበት ስለሚያውቅ ቡልጋሪያዎችን ለመውጋት ወይም ደግሞ ቡልጋሪዎችን ለመግደል ሞከር አደረገም። በዛም ጊዜ ከአጎቱ ጋር እጅግ በጣም ግጭት ውስጥ በመግባት ለሶስተኛ ጊዜ ከስልጣኑ አውርደው እስር ቤት ውስጥ ይከቱታል። ነገር ግን እስር ቤት ውስጥም ቢሆን ዝናው እጅግ በጣም የተፈራ ስለነበረ ከእስር ቤትም ለመውጣት ብዙ አልቆየበትም ነበር። ከዛድ ህዝቦች ወይም ደግሞ የትራንስፌሊያ ህዝቦች እጅግ በጣም እሱም ቢፈሩትም ነገር ግን አንድ ነገር እውነታ ነበረው። እሱ ስልጣን ላይ ያለ አንድ ሰውም ቢሆን ማን ነው ወደ ትራንስፌሊያ መጥቶ ጥቃት ሊያደርስባቸው አይፈልግም ነበር። ነገር ግን ከዛ በኋላ ወንድምየውንም ስልጣን ላይ ቢያወጡት ሌሎችንም ነገር ቢሞክሩም ኦቶማኖችን ሊያስቆሟቸው አልቻሉም ነበር። ምክንያቱም ወንድምየው ፓፒት ነበር፣ እንደ አሻንጉሊት ለስልጣኑ ላይ የተቀመጠ ሰው ነበር እንጂ እንደ ድራኮላ ምንም አይነት አቅም አልነበረውም። ስለዚህም አንድ ሀሳብ ይመጣላቸዋል። በሰላማዊ መንገድ ድራኮላን መልሶ ንጉስ ማድረግ ነበር። ንጉስ በተደረገ አንድ ወር እንኳ ባልሞላው ጊዜ ውስጥ በማይታወቅ ሁኔታ ድራኮላ ከምድር ላይ ገጽታው ይጠፋል። ይሄ ዓለማችን ላይ እጅግ አስፈሪ የተባለው ሰው ማለት ነው፣ እንዲሁም ብዙዎችን በጭካኔ የገደለው ሰው በስልጣን ላይ በወጣ በአንድ ወር ውስጥ መሞቱ እጅግ በጣም ግራ ያጋባቸዋል። ብዙ ጊዜ ታሪክ ላይ ድራኮላ አልሞተም የሚል ነገር አለ። እንዲሁም ደግሞ ኦቶማኖች ወስደውት አንገቱና ከተማቸው ላይ ሰቅሎት ነበር ይባላል። ነገር ግን አንዱ ነገር ቢሆን ማረጋገጥ አልተቻለም። ይሄም የሆነበት ምክንያት አሟሟቱ እጅግ በጣም ከሱ ክብር ያነሰ ስለነበረ ነው። እና እስካሁንም ድረስ ብዙ ሰዎች ድራኮላን ቫምፒር ነው ብሎ በማመን እንደሚነሳ ይጠብቁታል። እናንተ ምን ታስባላችሁ? ይህንንም እንደተመለከታችሁት ነው። እጅግ በጣም የሚያስገርም ታሪክ እንደሚሆን ተስፋ አድርጋለሁ። ስለሆነም ሰብስክራይብ በማድረግ ቤተሰብ እንዲሆኑ በጣም የተለያዩ እንደዚህ አይነት አስገራሚና እጅግ በጣም የሚያስፈሩ እንዲሁም ደግሞ እውነተኛ ክራይም ታሪኮችን ይዤላችሁ እመጣለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ያድርጉ፣ ይሄንን ሼር ያድርጉት ወደ ወዳጅ ዘመዶቹ። አመሰግናለሁ። በሚቀጥለው ቪዲዮ ደግሞ እጅግ በጣም ጥሩ ከተባሉ ሰዎች ጀርባ ያለውን እውነታና እጅግ በጣም መጥፎ ከተባሉ ሰዎች ጀርባ ያለውን እውነታ ይዤላችሁ እመጣለሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።